ክርስቶስ የነባቤ መለኮት የጌታ ወዳጅ የወንጌላዊው የቅዱስ ዮሐንስ ራእይ ምዕራፍ 17 ቁጥር 6 ላይ የተመዘገበ የዕለቱን በዓል ለተመለከተው ትምህርታችን የትምህርት መሪ ቃል ወይም ኃይለ ቃል ሆኖ ለትምህርታችን እንደመነሻ የሚያገለግለን የአምላካችን የልዑል እግዚአብሔር ዛሬ ለኛ ያዘጋጀልን መንፈሳዊ መልእክት ነው። ሴቲቱም በቅዱሳን ደምና በኢየሱስ ክርስቶስ ምስክሮች ደም ሰክራ አየኋት ይላል። በዚህ አረፍተ ነገር ውስጥ ለትምህርታችን አጭር መሪ ቃል ወይም ርዕስ አድርገን የምንወስደው ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት የሚለውን ይሆናል። የትምህርታችን ዋና ዓላማና መልእክት ደግሞ ምድራችን ዓለማችን ለመውደቅ እንደሚንገዳገድ ሰካራም ሰው በቅዱሳንና በኢየሱስ ክርስቶስ ምስክሮች ደም ሰክራ ለመጥፋትና ለመውደቅ እየተቃረበች መሆኑን በጥቂቱ መመልከት ነው። አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ የሚገባንን በዚህ ቀን በልባችን ላይ ሊጻፍ ሊቀመጥ የሚያስፈልገውን ሰማያዊና የሚለውጠውን ቅዱስ ቃል እንዲሰጠን የእሱ መልካም ፈቃድ ይሁን። የቅድስት አርሴማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ የታማኟ ሰማዕት ጸሎቷና በረከቷም ይርዳን። በጭንቅ ጊዜ አማላጃችን፣ በመከራ ጊዜ ደራሻችን፣ በሐዘናችን ጊዜ የምታጽናናን የባህሪያችን መመኪያ የጸጋ እናታችን የቃል ኪዳን አማላጃችን ወላዲተ አምላክ ድንግል ማርያምን በእናትነት ፍቅር በምልጃ ቃል ኪዳን አብራን ትሁን። የመላእክት ጥበቃ የጌታ ወዳጆች ሁሉ ጸሎትና በረከት አይለየን። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል የዮሐንስ ራእይ። የትምህርታችን ዋና ዓላማና መልእክት ደግሞ ቀደም ብዬ እንደነገርኋችሁ የምንኖርባት ያለንባት ብዙ ተስፋ አድርገን ምንም ተስፋ ያላገኘንባት ዓለማችንና ምድራችን ልክ እንደ ሰካራም ለመውደቅ እንደሚንገዳገድ ሰው ለመጥፋትና ለመውደቅ የተቃረበች መሆኑን በጥቂቱ መመልከት ነው። ስካር ሁላችሁም እንደምታውቁት ተፈልጎ የሚመጣ አይደለም። ማንም ለመስከር ብሎ ወደ ስካር የሚወስደውን መንገድ አይከተልም። ስካር ደስታ ፍለጋን ደስታን ለማግኘት የሄዱ ሰዎች የሚገቡበት አላስፈላጊና አስከፊ የሕይወት አንድ ገጽታ ነው። ብዙዎች ወደ መጠጥ ቤት ጎራ የሚሉት ጨዋታና ደስታ ፍለጋ ነው። ከዛም በጥቂቱ ጨዋታና ደስታ እናገኝበታለን፣ እረፍት እናገኝበታለን፣ እርካታ ያመጣልናል፣ ሰላም እናገኝበት ይሆናል ብለው የጀመሩት የሚያሰክረው መጠጥ ቀስ እያለ ደማቸውን እየመረዘ ውስጣቸውንና ውጫቸውን እያደነዘዘ ወደሚፈልጉት ሳይሆን ወደማይፈልጉት
የሚወዱትን ሳይሆን የማይወዱትን ነገር ወደ ማድረግ ይወስዳቸዋል። ከዛም ከተቀመጡበት ተነስተው ለመሄድና ለመራመድ በሚሞክሩበት ጊዜ የሚናገሩበት ምላሳቸው እየተያዘ የሚራመዱበት እግራቸውም እየተሳሰረ ከተቀመጡበት ለመነሳት ተነስተው ለመቀመጥ ተራምደው ለመሄድ ይቸገራሉ። የበረታና ጽኑ የስካር መንፈስ በሰውነታቸው ውስጥ በገባ ጊዜም ለመውደቅ ይፍገመገማሉ። እንዳውም እንደምታውቁት የብዙዎች አካል በዚህ ጎድሏል። የአንዳንዶች እግዚአብሔር መልካምና ውብ አድርጎ የፈጠረው ጥርሳቸው በዚህ ምክንያት ተሰብሮ ጎድሏል። አንዳንዶች በአካላቸው ላይ አደጋ ተፈጥሮባቸው ያውቃል። እናም ስካር ደስታ ለመፈለግ የሚጀመር ነገር ግን አደጋ የሚያመጣና አደጋ የሚጋብዝ ነው። የዓለማችንና የምድራችንም አንዱ ወደ መጥፋትና ወደ መውደቅ እየሄደች ያለችበት ምክንያት ምድራዊና ዓለማዊ ደስታን አጥብቀው የሚፈልጉ ሰዎች ስለ ሰማያዊ ደስታ ሲነገራቸው የጀመሩትን ምድራዊ ደስታ የሚያደበዝዝባቸው እየመሰላቸው፣ ስለ ዘላለም ሕይወት ሲነገራቸው የጀመሩትን ጊዜያዊና ሥጋዊ ሕይወታቸውን የሚቃረን እየመሰላቸው እግዚአብሔርን ስለማመስገን እግዚአብሔርን በማመስገን ስለሚገኘው ጸጋና ክብር ቤተ ክርስቲያን ስታስተምራቸው የጀመሩትን ዘፈንና ዳንስ የሚቃወም ሆኖ ስለሚያገኙት ዘላቂ የሆነ ደስታ፣ አስተማማኝ የሆነ ሰላም፣ እርግጠኛ የሆነ እረፍት እናገኛለን ብለው የጀመሩት ምድራዊና ዓለማዊ ነገር ወደ አደጋና ወደ ክፉ ነገር ይዟቸው ይሄዳል። ዓለማችን ምድራችን አሁን የምትገኝበትን ሁላችሁ ታውቃላችሁ። በብዙ ፈተና በብዙ መከራዎችና በብዙ ማዕበሎች መካከል እያለፈች ነው። የምንሰማ ሁሉ ጆሮን ጭው የሚያደርግ ልብን የሚያስደነግጥ እረፍት የሚከለክል ሰላም እየራቀ ጠብ እየቀረበ የወንድማማችነት መንፈስ ከምድሪቱ ላይ የተነሳ የመገዳደልና የመጠፋፋት መንፈስ ደግሞ ምድሪቱን እየከበበ የሚገኝበት ጊዜና ዘመን ላይ እንዳለን ማንም ነጋሪ ሳያስፈልገንና ሳያስፈልጋችሁ የምናውቀውና የምታውቁት ነው። ምድራችንን ለመሆኑ ወደ እንደዚህ አይነት አደጋና አስከፊ አስቸጋሪ የህይወት መስመር ውስጥ የከተታት ምንድን ነው ብለን የጠየቅን እንደሆነ በርካታ ነገሮችን ልናገኝ እንችላለን። እኔ ግን ወደ እነዚያ ህሊናችን ወደሚያስባቸው አእምሯችን ወደሚያውቃቸው በርካታ ነገሮች አልወስዳችሁም። የምድራችን የመከራዋም የፈተናዋም የጉስቁልናና የድህነቷ መነሻ እና መጀመሪያ ምንድን ነው ከተባለ ዓለማችን ምድራችን በመሪዎቿ ክፉ መሆን ምክንያት ብዙ ቅዱሳን ተገድለው ተጥለውባታል። የብዙ ቅዱሳን ደም በምድራችን ላይ ፈሷል። ታማኝ የሆኑ የእግዚአብሔር አገልጋዮች ወደ ገደል ተጥለውባታል። የእግዚአብሔርን ስም የሚጠሩ ቅዱሳን አንገታቸው በሰይፍ እየተቀላ ጭንቅላታቸው ለመጫወቻ ሆኗል። ቆዳቸው ተገፏል። አጥንታቸው በምሳር የፋሲካና የልደት በግ እንደሚከተከት ተከትክቷል። ስለዚህ የምድራችንና የዓለማችን የመከራዋና ያለመባረኳ በእርግማን ስር በሞት ስር በኃጢአትና በክፋት ጥላ ስር የመቆየቷ ዋና ምክንያት ምንድን ነው ብለን ካል ሐሳቡ እዚህ ላይ ያጠነጥናል። የዛሬውን በዓል አንዱ የሚነግረን ነገር ይህ ነው።
ሰማዕቷ ቅድስት አርሴማ የምትታወቀው በሕይወቷ እየደጋገመች ትናገር የነበረው ስለ ሰው ልጆች የሞተውንና የተሰቀለውን ክርስቶስን እኔ ወደዋለሁ እያለች ነው ትመሰክር የነበረ። ስለ እኔ በመስቀል ላይ እጁን የዘረጋ ጌታ አለኝ፣ እኔ ለማዳን ብሎ ከሰማያት ወደ ምድር የመጣ በሰው ልጆች መካከል እንግዳ የሆነ ፍቅር ይዞ መጥቶ በጥላቻ የተቀበልነው ሰላም ይዞልን የመጣ ግን እኛ በጠብ የጠበቅነው መድኃኒት ይዞልን የመጣ እኛ ግን ሞት የሚባለውን ይዘን የጠበቅነው ጌታና መድኃኒት ወዳጄ ነው። በመስቀል ላይ ስለ እኔ የተሰቀለውን ክርስቶስን አመልካለሁ። የሰው እጅ የሠራውን ሰዎች ያበጃጁትን ቅርጽና ሰዎች የሚንበረከኩለትን ማዳን የማይችለውን መራዳት የማይችለውን ማገዝ የማይችለውን እንጨት ግን አላመልክም። የኔ አምላኬ ዘላለማዊ ንጉሥ ነው። ለዘላለማዊ ንጉሡ ለአምላኬ የዘላለም መንግሥት አለው። በዚያ የዘላለም መንግሥት ውስጥ ደግሞ ረፍት አለ፣ ሰላም አለ፣ ደስታ አለ፣ ምስጋና አለ፣ ክብር አለ፣ ጸጋ አለ። እኔ የታጨሁትና ሙሽራ የሆንኩት ለዚህ መንግሥት ነው እያለች ትመሰክር ነበረ። ወዳጆቿን ደናግልን አስከትላ ከፊቷ የሚቀድሙ ከኋላዋ የሚከተሉ አብረዋት የሚሄዱ አብረዋት የሚመሰክሩ ደናግልን ይዛ ስለ ክርስቶስ ጌትነት ስለ ክርስቶስ አምላክነት ትመሰክር ነበረ። ይህንን የምስክርነት ቃሏን ያልወደደ ለክርስቶስ አገልጋይ መሆኗን ያልፈለገ የሰማይና የምድር ጌታ የሆነውን ዘላለማዊ ንጉሥ እግዚአብሔርን በማምለኳ የተቆጣ ድርጣድስ የሚባል ንጉሥ ግን አንቺ ተራ ሴት አይደለሽም፣ አንቺ እንዲሁ ዝም ብለሽ ደናግልን አስከትለሽ ከአንዱ አካባቢ ወደ አንዱ አካባቢ እየዞርሽ ስለ ሰማይ ንጉሥ እመሰክራለሁ እያልሽ መኖር አይገባሽም። በእኔ ቤት ሀብት አለ፣ እኔ የሚያምር ቤተ መንግሥት ገንብቻለሁ፣ ሰርቻለሁ። እንዳንቺ ያለች የተዋበች መልከ መልካም ሚስትና ሴት እፈልጋለሁ። ስለዚህ የትዳር አጋሬ ልትሆኝ ይገባል። ይህንን ኢየሱስ የሚለውን ስም ከአንደበትሽና ከአፍሽ ላይ ልታጠፊ፣ ከዛሬ ጀምሮ የኔን ስም እየጠራሽ ባለቤት የትዳር አጋር ልትሆኝኝ ይገባል ብሎ ግድ አላት። የእርሷ መልስ የነበረውን የእርሷ ቃል ይናገር የነበረውን ሁላችሁ ታውቁታላችሁ። እኔ ለዚህ ምድር የታጨሁ አይደለሁም። እኔ በዚህ ምድር በዚህ ዓለም ቤት እንዲኖረኝ አልፈልግም። በሰማይ አምላኬ ንጉሴ ኢየሱስ ክርስቶስ ያዘጋጀልኝ የዘላለም ቤት አለኝ። እኔ በሰማይ ላለው ጌታ ሙሽራ ነኝ። በልቤ ሌላ የማስበውና የምወደው ሰው እንዲኖር አልፈልግም። በልቤ ሁልጊዜ የምወደው የማመልከው ጌታ ኢየሱስ ክርስቶስ ነው እያለች ትመሰክር ነበር። ይህንን የምስክርነት ቃሏን ያልወደደው ንጉሥ ግን እኔን እሺ የማትይ እምቢ የምትይ ከሆነማ በሕይወት መኖር አትችይም አላት። የዚህ ዓለም አንዱ ነገር ይሄ ነው ወገኖች። እግዚአብሔርን የሚወዱ ቅዱሳን በዚህ ምድር ላይ በሕይወት እንዳይኖሩ ይከለከላሉ። ዕድሜያቸው እንዲያጥር፣ ምስክርነታቸው እንዲቆም፣ አገልግሎታቸው እንዲቋረጥ፣ በምድሪቱ ላይ በእነሱ በኩል ከሰማይ የሚመጣው ጸጋና በረከት እንዲታጣ ክፉ ሰዎች ተግተው ይሰራሉ። ስለዚህ ንጉሥ የሰማይቷን የቅድስት አርሴማን አንገቷን በሰይፍ ቆርጣችሁ ልትገድሏት ይገባል ብሎ ወሰነ። የሰማይቷ የቅድስት አርሴማ ጉዞ የሰማዕትነት ጉዞ ነው። ለክርስቶስ ምስክር ነው የምትሆነው። ግን የእሷ ደም ግን ለምድር እንደ ሰካራም ሰው ለመንገድገዷና ለመውደቋ ምልክት የሚሆን ነው። ስለዚህ ምድራችን የደም ዕዳ አለባት። ይህ ሁሉ መከራ ዝም ብሎ የመጣ እንዳይመስላችሁ ወገኖች። ረሃቡ፣ ጦርነቱ፣ ድርቁ፣
ደዌው መድኃኒት የሌለው በሽታ ሁሉ ምንጩ ምንድን ነው ከተባለ ምድራችን በቅዱሳን የደም ዕዳ የተያዘች ናት። አስታውሱ ከሆነ የመጀመሪያው ጻድቅና ሰማዕት በኦሪት ዘፍጥረት ምዕራፍ 4 ውስጥ ታሪኩና ስሙ የተጠቀሰው የዋሁ አቤል ነው። እናም በወንድሙ ላይ ክፉ የሆነውና የጨከነው ቃየል ወንድሙን አቤልን ገድሎ ሲመለስ እግዚአብሔር ለቃየል አንድ ጥያቄ ያቀረበለት። አይቴ ያሉ አቤልሁከ፣ ቃየል ሆይ አብሮ የሄደውና የወጣው ወንድም አቤል ወዴት አለ ብሎ ጠየቀው። የአቤል መልስ ደግሞ እኔ የወንድሜ ጠባቂ ነኝ የሚል ነበር። እኔ ወንድሜ ጠባቂ ነኝ ይላል። የዚህ ዓለም መንግስታት እንደዚህ ናቸው። ይገድላሉ፣ ይደብቃሉ። የቅዱሳንን ደም በአፈር ይደብቃሉ። ነገር ግን አይቻልም ወገኖች። ወዲያው እግዚአብሔር ለዚህ ክፉ ለሆነው በወንድሙ ላይ ለጨከነው ሰው የመለሰለት መልስ የምናውቀው ነው። ወትኩን ምድር ርግምተ በእንቲአከ፣ በአንተ ምክንያት ምድር የተረገመች ትሁን አለ። ወኢትሃብከ ኃይላ፣ ብትዘራባት አታብቅልልህ፣ ብትተክልባትም አታጽድቅልህ ብሎ በእርሱ ምክንያት ማን ተረገመች? የምንኖርባት ምድር ተረገመች። ምድራችን ብዙ እርግማን ተሸክማለች። ከነዛ እርግማኖች መካከል እንዳልኋችሁ አንዱ የቅዱሳን ደም ነው። ስለዚህ ዮሐንስ በራእዩ ምን አለ መሰላችሁ? ሴቲቱን በቅዱሳን ደምና በኢየሱስ ክርስቶስ ምስክሮች ደም ምን ብላ አየኋት አለ? ሰክራ አየኋት አለ። የሰካራም መጨረሻው መቆም ነው፣ መውደቅ። የሰካራም መጨረሻው ምንድን ነው? መውደቅ ነው። የሰካራም መጨረሻው ቅድም እንዳልኩት አካሉን ያጎድላል ወይስ አካሉን ጠብቆ ይመጣል? አካሉን ያጎድላል። የምድራችንና የዓለማችንም አንዱ ችግር ነው። ስለዚህ የተወደዳችሁ ክርስቲያኖች ምድራችን በቅዱሳን ደም እየሰከረች ነው ያለችው። ዛሬም ሰማዕታት አሉ። ዛሬም የቅዱሳን ደም በምድር ላይ ይፈሳል። ዛሬም የጻድቃን ደም እየፈሰሰ ነው። ዛሬም ቀኙንም ግራውንም የማያውቁ በዓለማችን በብዙ ስፍራዎች ላይ ክርስቲያኖች ታድነው ይታሰራሉ፣ ተፈልገው ይገደላሉ። በክርስቲያኖች ሞትና መገደል ሰማያዊ በረከት ይመጣል? እንደ ወገኖች ፈጽሞ ሊመጣ አይችልም። ሰማያዊ በረከት የሚመጣው በምንድን ነው ከተባለ እግዚአብሔርን በሚያመልኩ ቅዱሳን በኩል ነው። እግዚአብሔርን የሚያመልኩ ቅዱሳን በምድራችን ላይ ካሉ የሰማይ ደጅ አይዘጋብንም። እግዚአብሔርን የሚያገለግሉ ቅዱሳን በመካከላችን ካሉ ኃጢአታችን የበዛ በደላችን የጸና ቢሆን እንኳን እግዚአብሔር ለነዛ ለወዳጆቹ ሲል ምሕረቱንና ቸርነቱን ወደ ማን ይልካል? ወደ እኛ ይልካል። ጸሎታቸው ይሰማል። አገልግሎታቸውን እግዚአብሔር ይወደዋል። በረከት እግዚአብሔር ከሰማይ ይልክልናል። ስለዚህ ዮሐንስ እዚህ ራእዩ ላይ ምን አለ? አንዲት ሴት አየሁ አለ። ይቺ ሴት የምንኖርባትን ዓለም ወይም ምድር የምትወክል ናት እና ይቺ ሴት ደግሞ በቅዱሳን ደምና በኢየሱስ ምስክሮች ደም ምን ብላለች አለ? ሰክራለች አለ። አዎ ደም ያሰክራል። ደም ምን ይላል? ደም ያሰክራል። ምድራችንን ደም ያሰክራታል። ስለዚህ የተወደዳችሁ ክርስቲያኖች መጸለይ ያለብን፣ ወደ እግዚአብሔር መጮህ ያለብን፣ መማለድ ያለብን የቅዱሳን ደም ሱናሚ እንዳይሆንብን፣ የቅዱሳን ደም መከራ እንዳይሆንብን፣ የቅዱሳን ደም ሞት እንዳይጠራብን፣ ቸነፈር እንዳያመጣብን፣ መቅሰፍት እንዳያመጣብን ማንቋቋመው የሰው ክንድ የማይችለው የሰው ክንድ የማይቋቋመው የሰው ጥበብ፣ የሰው ችሎታ፣ የሰው ስርዓት የማይሸከመው ከባድ ነገር ከእግዚአብሔር ወደ እኛ እንዳይመጣ መጸለይ ያለብን የቅዱሳን ደም እንዳይከሰን ነው። ይከሳል የቅዱሳን ደም። እስከ መቼ ነው የማትፈርድልን ይላሉ ቅዱሳን። እስከ መቼ ነው የማታየን ይላሉ። ስለዚህ መጠንቀቅ ያለብን እዚህ ላይ ነው። ማወቅ ያለብን እዚህ ላይ ነው። የቅዱሳን ደም እንዳይከሰን፣ የቅዱሳን ደም እንዳይካሰሰ። አሁን ዛሬ ምንም የማያውቁ ሰዎች ይገደላሉ፣ ይሞታሉ። ዜና እንሰማለን፣ ታሪካቸው ይነገራል። ነገር ግን መጸለይ ያለብን ወገኖች ዕዳ እንዳይመጣብን ነው። ጌታ በትምህርቱ በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ጀምሮ ኢየሩሳሌም ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት፣ ኢየሩሳሌም ኢየሩሳሌም ሆይ ወደ አንቺ የተላኩ ነቢያትን ሁሉ የምትገድል ኢየሩሳሌም ሆይ
ወደ አንቺ የመጡ ነቢያትን ሁሉ መልእክተኞችን ሁሉ እያልሽ የምትገሪ ኢየሩሳሌም ሆይ ብዙ ጊዜ ዘመንሽ የሰላም እንዲሆን ወደ እኔ እንድትሰበሰቢ የኔን ስም እየጠራሽ ክብር እንድታገኝ ጸጋ እንድታገኝ ከጠላቶችሽ እንድትድኝና እንድትጠበቂ ብዙ ጊዜ ፈለግኩ። አንቺ ግን የሰላምሽን ጊዜ አላወቅሽም ይላል ጌታ። የምንሽን ጊዜ አላወቅሽም? የሰላምሽን ጊዜ ምን አላልሽውም? አላወቅኩም። እኔ ወደ አንቺ መጣሁ፣ አንቺ ግን ወደ አንቺ የላኳቸውን ነቢያትን፣ አገልጋዮችን፣ መልእክተኞችን ይዘሽ ገደልሻቸው። ስለዚህ ብዙ ጊዜ እኔ አንቺን ለማዳን ተጋሁ፣ አንቺን ለማዳን ፈለግኩ። እግዚአብሔር እኛን ለማዳን ወደ እኛ የሚልካቸው ቅዱሳን አሉ። እነዛን ቅዱሳንን ይዘን አገልጋዮችን ይዘን ወደ በደል የምንጥላቸው ከሆነ የማን ፍርድ ይጠብቀናል ማለት ነው? የእግዚአብሔር ፍርድ ይጠብቀናል ማለት ነው። እና ዓለም ይህንን አልተረዳም። ዛሬም የሚጨክኑ እጆች አሉ። ዛሬም በአገልጋዮች ላይ እጃቸውን የሚያነሱ ሰዎች አሉ። እና ኢየሩሳሌም ወይ ብዙ ጊዜ ፈለግኩ ይላል። ወደ አንቺ የሚላኩ ነቢያትን፣ ሐዋርያትን እነዚህን ሁሉ እያልሽ አሳደድሻቸው። እናም ከአቤል ደም ጀምሮ እስከ ዘካርያስ እስከ ጻድቁ ዘካርያስ እስከ ካህኑ ዘካርያስ ደም ድረስ በአንቺ ላይ ዕዳ አለብሽ ይላል። እግዚአብሔር በእኛና በምድራችን ላይ እንዲህ ያለ የደም ዕዳ እንዳያኖርብን በቸርነቱና በምሕረቱ ይርዳል። አዎ የማንወጣው የደም ዕዳ የማንወጣው ከባድ በሰማያዊ ብቻ ሳይሆን በምድርም ቅጣት የሚያመጣ ሰማያዊ ብቻ ሳይሆን ምድራዊ በረከትም የሚያሳጣ መከራ ውስጥ የሚከት ስለዚህ ዮሐንስ ራእዩ ላይ ሴቲቱን ሰክራ ይዋታል። ምድራችን ዛሬ ሰክራለች። አታስተውልም? ሰካራም ያስተውላል? አያስተውልም። ዛሬ ምድራችን ሰክራለች፣ አታስተውልም። ዓለማችን ሰክራለች፣ የምትሄድበትንም አታውቅም። እንዳልኋችሁ ክርስቲያኖች ይሰደዳሉ። መከራ አለ፣ ፈተና አለ። ግን እኛ መከራውንና ፈተናውን ግን የምንቋቋመው አሁንም የማን ምስክሮች ነን ብለን ነው? የማን ምስክሮች ነን? የእግዚአብሔር ምስክሮች ነን። ስለዚህ ይሄ የሚያልፈው ዓለም ይሄ እንደ ጥላ ያለው ዓለም የሆነ ቀን ያልፋል። ትተነው እንሄዳለን። ትተነው በምንሄደው በዚህ ምድር ላይ ወገኖቼ እንደ ሰካራም መመላለስ የለብንም። ስለዚህ ሴቲቱን ይችን ምድር ይችን ዓለም ዮሐንስ በቅዱሳን ደም ሰክራ ይዋታል። በቅዱሳን ደም ሰክራ ይዋታል። የኢየሱስ ምስክሮች ደም አስክሯታል። ለጥፋት እየቀረበች ነው አለ። ስለዚህ ለጥፋት እንዳንቀርብ እግዚአብሔር በምሕረቱ ይርዳል። የቅድስት አርሴማ ደም እስከ ዛሬ ድረስ ይመሰክራል። ሰማዕትነቷ አያችሁ፣ ሰማዕትነቷ የበለጠ ሰፋ እንጂ ጠበበ እንዴ? አልጠበበ ሰማዕትነቷ። እና ዛሬ በተለይ የቅድስት አርሴማ የሚታሰበው ነገሯ ምንድን ነው ከተባለ አንደኛ የቅድስት አርሴማ ዛሬ የሚታሰበው ነገር ቅዳሴ ቤቷ ነው። በስሟ ቤተ ክርስቲያን የተሰራበት ምን የተሰራበት ቤተ ክርስቲያን ምን ያለበት ነው? የተሰራበት ቀን ነው ዛሬ በስሟ። ይኸው እዚህ ቤተ ክርስቲያን በስሟ ተሰርቶ ስናመሰግን አርፈደናል። አሁንም እየተማርን ነው። ቀጥሎም ቅዳሴ አለ። በዚህ ሁሉ ማን ይባርከናል? የማን የበረከት እጅ ወደኛ ይላካል? እግዚአብሔር የበረከት እጅ ወደኛ ይላካል። እግዚአብሔር ይባርከናል። ኃጢአታችንን ይቅር ይለዋል። በደላችንን ሁሉ ይሰርዝልናል። ክብር ይሰጠናል። በረከት ይዘን እንሄዳለን ማለት ነው። እና ዛሬ አንዱ የቅድስት አርሴማ የሚታሰበው ምንዋ ነው ከተባለ ቅዳሴ ቤቷ ነው። በስሟ ቤተ ክርስቲያን የተሰራበት እና የተመረቀበት ቀን ነው። ሁለተኛ የሚታሰበው ምንድን ነው ከተባለ በስሟ ወደ ተሰራው ቤተ ክርስቲያን ከ27 ከእርሷ ጋር ሰማዕትነት ከተቀበሉ ደናግል ጋር አጽሟ ፈልሶ መጥቶ በዛ ቤተ ክርስቲያን ያረፈበት ቀን ነው። እግዚአብሔር ይመስገን ወገኖች። ስለዚህ ምንም እንኳን ዓለማችንና ምድራችን ቅዱሳንን እያሳደደች እየጠላች ብዙ መከራ በቅዱሳን ላይ ብታደርስም እግዚአብሔር ግን ቅዱሳንን ምን ይላቸዋል? ያከብራቸዋል፣ ከፍ ከፍ ያደርጋቸዋል። ለቅዱሳን የተሰጠ ክብር፣ ለቅዱሳን የተሰጠ ጸጋ፣ ለቅዱሳን የተሰጠ ሰማያዊና መንፈሳዊ በረከት ሁሉ ዛሬ በዚህ ለተገኘን በታቦተ ሕጉ ፊት ቆመን ለማስቀደስ ጊዜ እየጠበቅን እንላለን። በምስጋና ላረፈን በዓል በዚህ እና ክብር ብለን ተጠራርተን ወደዚህ ለመጣን ሁሉ እግዚአብሔር በቸርነቱ የማያልቅ በረከት ይስጠን። አዎ እግዚአብሔር የሚባርክ አምላክ ነው። እግዚአብሔር ምን የሚል አምላክ ነው? እግዚአብሔር የሚባርክ አምላክ ነው። በምትንገዳገደው ዓለም ውስጥ እንዳንወድቅ እሱ በቸርነት ይጠብቀን። በሰካራማ ምድር ውስጥ ከቅድስና ርቀን
ከቅድስና ወጥተን ከሃይማኖት ወጥተን ማተባችንን ቆርጠን ሃይማኖት ለውጠን የመናፍቃንን ሴራና ሐሳብ ተቀብለን ቤተ ክርስቲያንን ከመጋፋት እሱ በቸርነት ይጠብቃል። ዛሬ ወገኖቼ ይኸው መናፍቃን እንኳን በእኛ ላይ ኃይላቸውንና ክንዳቸውን ለማሳየት ዘመቻ ከፈቱ። እግዚአብሔርን የማናውቅ አስመስለው ሰበኩ። ምድሪቱ እግዚአብሔርን ሰምታ የማታውቅ ለማድረግ ወሰኑ። ይቺ ምድር እግዚአብሔርን በመስበክና በማስተማር ዘመናትን አስቆጥራለች። ይቺ ቤተ ክርስቲያን 24 ሰዓት ማንን ታገለግላለች? ማንን ታገለግላለች? 24 ሰዓት ማንን ነው የምናገለግለው? ስራ ትተን ምድራዊና ሥጋዊ ኑሯችንን ሁሉ ትተን ማንን እያገለገልን ያለ ነው? እግዚአብሔርን እያገለገልን ያለ ነው። ግን በምድራችን ላይ ያሉ መናፍቃን ሳይቀር በቤተ ክርስቲያን ላይ ቀጠሮ ያዙ። ምርኮ እንካፈል ብለው በእኛ ላይ የምርኮ ዘመቻ ከፈቱ። ግን ቤተ ክርስቲያንን ማን አሳልፎ አይሰጥም? ማን ይጠብቃታል? ማን ይጠብቃታል? አያችሁ፣ መናፍቃን እንኳን በኑፋቄ ሰክረው በኑፋቄ ስካር ተይዘው ወደኛ ዘመቻ ቢከፍቱ እንኳን እግዚአብሔር ቤተ ክርስቲያኑን ይጠብቃል። በአገልጋዮቹ እግዚአብሔር ቤተ ክርስቲያንን ከፍ ያደርጋል። ስለዚህ ዮሐንስ በራእዩ ላይ ሴቲቱ በቅዱሳን ደም እና በኢየሱስ ምስክሮች ደም ምን ብላ አየኋት? ሰክራ አየኋት አለ። ስለዚህ የተወደዳችሁ ክርስቲያኖች ይሄ የምንኖርበት ዓለም በስካር የተሞላ ዓለም ነው። ብዙ ደስታ የለውም። ብዙ ደስታ የለውም። እረፍትም አይሰጥም። የሰጠንንም ድንገት ይነጥቀናል። የሰጠንንም ሲወስደው አናውቀው። በአንድ በኩል እንቀበላለን፣ በሌላ በኩል ይወሰድብናል። በአንድ በኩል ያገኘን ይመስላል፣ በሌላ በኩል ደግሞ እንነጠቃለን። ስለዚህ እንዲህ ያለ የስካር ጊዜ፣ የድንግርግር ጊዜ፣ ግራ የተጋባ ጊዜ ላይ ነውና ያለ ነው። ስለዚህ ምድራችን በቅዱሳን ደም ሰክራ እየተንገዳገደች ስለሆነ ራሳችንን ለማስመለጥ፣ ራሳችንን ለማዳን፣ ራሳችንን በክርስቶስ መስቀል አጠገብ እንዲገኝ አድርገን በመስቀሉ ኃይል እንድንጠበቅ ዛሬ ማምለጥ ይኖርብናል። እንደ ቅድስት አርሴማ በምድር ላይ ያለኝ የምጠብቀው ብዙ በረከት የለም፣ በሰማይ ያለውን የእግዚአብሔርን በረከት እጠብቃለሁ እያል ከእግዚአብሔር እጅ በረከት ለመቀበል ደጅ እንድንጠና እግዚአብሔር በምሕረቱ ይርዳል። በቅዱሳን ደም የሰከረችዋ ምድርም ከስካሯ እንድትነቃ እግዚአብሔር በቸርነቱ የሚቀሰቅስ ኃይል ይላክላት። አሁን ምድራችን እንድትረገም ሳይሆን እንድትባረክ እንፈልጋለን። የክርስቶስ መስቀል እንዲባረካት፣ የክርስቶስ ሰላም እንዲበዛላት፣ ሰማያዊ በረከት እንድታገኝ፣ ሰው በመዋደድ እንዲኖር፣ ሰው በመከባበር እንዲኖር፣ ሰው በጸጋ እግዚአብሔርን እንዲያመልክና እንዲያመሰግን፣ ሰው ሁሉ ወንድሜ ወንድሜ እየተባባለ አንዱ በሌላኛው ላይ ክንዱን ሳያበረታ፣ አንዱ የሌላኛውን ሀብትና ንብረት ሳይነጥቅ፣ አንዱ ለሌላኛው የሞትና የአደጋ ምክንያት ሳይሆን ወንድም ለወንድሙ ወደ መቃብር ወደ ሞት ሳይሆን ወደ ሕይወት የሚወስድ የሚጠራ ሆኖ ምድራችን በብዙ በረከት እንድትባረክ እንፈልጋለን። ስለዚህ ምድራችንን በብዙ በረከት እግዚአብሔር እንዲባርካት የሰከረችው ዓለም፣ በራሷ ፍቅር የተያዘችው ዓለም፣ በሥጋ ፍላጎት የተሞላችው ዓለም፣ በዓለማዊ ሐሳብ ተይዛ ክርስቶስን የምትገፋው መስቀሉን የምትገፋው ቤተ ክርስቲያንን የምትጠላው ቅዱሳንን የምትጠላው ምድራችንና ዓለማችን በቅዱሳን ፍቅር በክርስቶስ ኃይልና ጸጋ የተሞላች እንድትሆንም እግዚአብሔር በቸርነቱ ይርዳል። ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ምን ብላ አየኋት? ሰክራ አየኋት። ደም እንዳያሰክረን እግዚአብሔር በምሕረቱ ይጠብቃል። አዎ የደም ስካር ከባድ ነው አይደል? አዙሮ ይጥላል፣ ያጠፋል። ስለዚህ ወደ ከባድ ጥፋት እንዳንሄድ እግዚአብሔር በቸርነቱ ይጠብቀን። ያስተማረን የመከረን የቅዱሳን አምላካችን እግዚአብሔር የዛሬ ዓመት እንዲሁ ተገኝተን አክብረን እንደነበረ ዛሬም እንደተገኘን በሚቀጥለው ዓመት እድሜ ሰጥቶን ዘመን ሰጥቶን የእድሜና የዘመን ጸጋ አብዝቶልን ለንስሐ የሚሆን ጊዜ መድቦልን የሚቀጥለው ዓመት ደግሞ ተገኝተን እግዚአብሔርን እንድናመሰግን እንድናመልክ እንድናከብር እሱ በምሕረቱ ይርዳን። ይቆየን። ወንድማችን መምህራችን እጅግ በጣም በሚገርም ሁኔታ አራቀው አመስጥረው አስተምረውናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ ረዥም ዓመት እያስተማሩ ያሉ በተለይ ብሉይ ኪዳንና ሐዲስ ኪዳንን በደንብ አድርገው የሚያስተምሩ እውቅ መምህር ናቸው። እድሜና ጤና ይስጥልን። ለምናቸው እግዚአብሔርን አመስግኑላቸው። እጅግ በጣም ደስ